ሰላም የተከበራችሁ የኢትዮ WWE ቤተሰቦቻችን፣ በሶሻል ሚዲያዎች የተለያዩ መረጃዎች እየተዘዋወሩ ይገኛሉ። ሮማን ሬንዝ ሞቷል የሚሉ መረጃዎች ናቸው። እውነት ሮማን ሬንዝ ሞቷልን የሚለውን በዛሬው ቪዲዮ የምንመለከት ይሆናል። እንደተለመደው ቪዲዮአችንን ላይክ እንዲሁም ሀሳባችሁን በኮሜንት ለብዙሃን ተደራሽ እንድንሆን ደግሞ ሼር እያደረጋችሁ ዋናውና አስፈላጊውን ነገር ደግሞ አካውንታችን ብዙ እይታ እንዲያገኝና በከፍተኛ ሁኔታ እንዲያድግ ሰብስክራይብ ማድረግ እንዳትረሱ። ወደ መረጃዎቻችን ስናልፍ ሮማን ሬንዝ ሞቷልን የሚለው ጥያቄ ነው። ሮማን ሬንዝ ሞቷል የሚሉ መረጃዎች በተለያዩ የሶሻል ሚዲያዎች ላይ እየተላለፉ ይገኛሉ። ከምን አንጻር ነው ደጋፊዎች ወይንም ይህንን መረጃ አቀባዮች ሮማን ሬንዝ ሞቷል ያሉት? ሮማን ሬንዝ በ2007 ለመጀመሪያ ጊዜ የሉኪሚያ ወይንም የደም ካንሰር CML የሚባለውን ትሪትመንት ወይንም ሕክምና አደረገ። ከዛም በመቀጠል በ2018ም በድጋሚ ይህንን ማድረግ ችሎ ነበር። ከዚህ አንጻር ነው ደጋፊዎች ሮማን ሬንዝ በዚህ በሽታ ምክንያት ሞቷል ሲሉ ሀሳባቸውን እየሰጡ የሚገኙት። ሮማን ሬንዝ በዚህ በሽታ ከተጠቃ በኋላ ለሁለተኛ ጊዜ ነበር በ2018 ድጋሚ ህክምናውን ያደረገው። ስለዚህም ይህ ህክምና የሉኪሚያ በሽታው በተለያዩ ጊዜያቶች ተደጋግሞ ሊመጣ የሚችልና ትሪትመንት የሚያስፈልገው ስለሆነ በዚህ ምክንያት ነው ሮማን ሬንዝ በህይወት ይገኛል። በአሁን ሰዓት ላይ ሮማን ሬንዝ የሚገኘው በአክቲንጉ ላይ ትኩረት አድርጎ በዛ አካባቢ ላይ ይገኛል። ደብሊውደብሊውዎቹም የአክቲንግ እና የሪስሊንግ ላይ ያለውን ሁኔታዎች ባላንስ ለማድረግ ጥረት እያደረጉ ይገኛሉ። ደጋፊውም እንደሚጠብቀው ሮማን ሬንዝ ከሰርቫይቨር ሲሪስ ላይ ወይንም ከዛ ቀደም ባለው መንዴይ ናይት ራው ላይ ይመለሳል ተብሎ ይጠበቃል በዲሴምበር ወር ላይ። በአጠቃላይ ለሮማን ሬንዝ ደብሊውደብሊውዎች ያቀዱለት እቅድ አለ። እሱም ሮማን ሬንዝን በዋር ጌም ላይ ተሳታፊ ማድረግ ነው። ሮማን ሬንዝ በአሁኑ ሰዓት ላይ በአክቲንግ ሁኔታ ላይ ትኩረቱን ስላደረገ WWE ላይ የሚመጣው በፐር ታይም ስለሆነ በዛ አጋጣሚ ላይ ጥሩ የሆነ ስቶሪ ላይን ወይንም ፍልሚያን አሳይቶ ወደ አክቲንግ አካባቢው የሚመለስ ስለሚሆን በዋር ጌምስ ላይ ለማሳተፍ ሀሳብ አላቸው። ሌላኛው ደግሞ ኒው ቪስ ኦልድ ሪቪለሪ ወይንም ከዚህ ቀደም የነበራቸውን ሪቪለሪዎችን ከአዲስ በመመስረት ወይንም ከነ ብሮን ብሬከር እና ብሮን ሪድ ጋር ያለውን ሪቪለሪ እንዲሁም ከነ ሶሎ ጋር ያለውን ሪቪለሪ የቀድሞውን አዳዲስ ሪቪለሪዎችንም በመፍጠር በዛ ሁኔታ ላይ ሊቀጥል ይችላል። ሌላኛው ባላንሲንግ ሪስሊንግ ኤንድ ሆሊውድ ማለት ነው። ሪስሊንጉ ላይ ያለው ቆይታና የሆሊውዱ ላይ ያለው ቆይታውን ባላንስ ለማድረግ ደብሊውደብሊውዎች ጥረት እያደረጉ ይገኛሉ። እኔ ጋር ስለ ሮማን ሬንዝ እና ስለ አጠቃላይ ስለሱ ደብሊውደብሊው ላይ ያቀዱለት ሁኔታዎች የነበሩኝ መረጃዎች እነዚህ ናቸው። ሙሉ በሙሉ ሮማን ሬንዝ ሞቷል የሚለው መረጃ የሐሰትና ከእውነት የራቀ መረጃ ነው። ስለዚህም ሮማን ሬንዝን በቀጣይ በሰርቫይቨር ሲሪስ ወይንም በዲሴምበር ወር ላይ በሚደረገው መንዴይ ናይት ራው ላይ ልንመለከተው እንችላለን። ቪዲዮውን እስከ መጨረሻ ስላዳመጣችሁት ከልብ የመነጨ ምስጋናዬን እያቀረብኩኝ አሁንም ወደ 600 ሰብስክራይበር እየጠጋን እንገናኛለን። ሰብስክራይብ እያደረጋችሁ በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ